ሰላም ጤና ይስጥልኝ። የአብሮ ዴሊ ኒውስ ነው። ወቅታዊና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በኮሪያ ደሴት የተከሰተው አስከፊ የሙቀት ማዕበል። በኮሪያ ደሴት ላይ አስከፊና ኃይለኛ የሙቀት ማዕበል ተከስቷል። ሁለቱ ኮሪያዎች በተመሳሳይ ሃይ ፕሬሸር ስርዓት ስር በመቆየታቸው አደገኛ ሙቀት፣ ከፍተኛ እርጥበትና ያልተለመዱ ሞቃታማ ምሽቶች አጋጥመዋቸዋል። በሀገሪቱ የተወሰኑ ክፍሎች የሙቀት መጠኑ ወደ 40 ዲግሪ ሴልሺየስ ወይም ደግሞ 104 ዲግሪ ፋራናይት ደርሷል። ሰሜን ኮሪያ በኪም ጆንግ ኡን አዲስ የባህር ዳርቻ መዝናኛ ዋንሰን ካልማ ኮስታል ቱሪስት ኤሪያ በመቶዎች የሚቆጠሩ ሰዎች ራሳቸውን ሲያቀዘቅዙ የሚያሳይ ምስል አሰራጭታለች። የጤና የመሰረተ ልማትና የምግብ ዋስትና አቅም ከደቡብ ኮሪያ አንጻር ዝቅተኛ በመሆኑ ሁኔታው እጅግ ፈታኝ ሆኗል። የሰሜን ኮሪያ ስቴት ቴሌቪዥን ህዝቡ ራሱን እንዲያጠጣ በከፍተኛ ሰዓታት ከቤት ውጪ እንቅስቃሴዎችን እንዲያስወግድና ህመም ሲሰማው የሕክምና እርዳታ እንዲጠይቅና ሰብሎችን እንዲጠብቅ አስጠንቅቋል። ይሁን እንጂ ሀገሪቱ እውነተኛ የሰብአዊና የኢኮኖሚያዊ ጉዳት መጠን እስካሁን በውል አልታወቀም። የደቡብ ኮሪያ ከተማ የሆነችው ዮንግሳን እሁድ ዕለት 42.5 ዲግሪ ሴልሺየስ ወይም ደግሞ 108.5 ዲግሪ ፋራናይት በመመዝገብ የሀገሪቱን የ120 ዓመታት የዘመናዊ ምልከታ ታሪክ ሰብሯል። ባለስልጣናት ለመጀመሪያ ጊዜ በሜትሮፖሊታን ሴኡል ክፍሎች ከፍተኛውን የሙቀት ማስጠንቀቂያ ወጥተዋል። ከግንቦት ወር ጀምሮ በሙቀት የተነሳ የጤና እክል የገጠማቸው ወደ 2000 የሚጠጉ ሰዎች ሕክምና ያገኙ ሲሆን ባለስልጣናት ሙቀቱን ከበርካታ ሰዎች ሞት ጋርም አያይዘውታል። በግብርናው ዘርፍ ከ400,000 በላይ እንስሳት በአብዛኛው ዶሮዎችና አሬዎች በሙቀት ጫና ሞተዋል። የሜትሮፖሎጂ ባለሙያዎች አደገኛው ሙቀት ገና እንዳላበቃም አስጠንቅቀዋል። ሳይታጠብ እስከ 1 ወር ድረስ የሚቆይ አዲስ ቲሸርት ለገበያ ቀረበ። አሜሪካዊ የልብስ ኩባንያ ሄርክሊዮን ያለምንም እጥበት እስከ 1 ወር ድረስ መጥፎ ጠረን ሳይዝ በየቀኑ መልበስ የሚያስችል ሄርክ ሸርት የተሰኘ አዲስ ቲሸርት ለገበያ ማቅረቡን አስታውቋል። ኩባንያው ለዚህ ፈጠራው መዳብ፣ ብር፣ ዚንክ፣ ወርቅና የእሳተ ገሞራ አመድን ጨምሮ 7 ልዩ ንጥረ ነገሮችን በጨርቁ ክር ውስጥ ማካተቱ ተገልጿል። እነዚህ ንጥረ ነገሮች ባክቴሪያዎችን ያግዳሉ፣ እርጥበትንም በመምጠጥ ልብሱ ምንጊዜም ይዘቱን ጠብቆ እንዲቆይ ያደርጋሉም ተብሏል። አልፎ አልፎ ብቻ ስለሚታጠብ ከ7 መደበኛ ቲሸርቶች በላይ ያገለግላል የተባለው ይህ ምርት በ$79 ይሸጣል። በተጨማሪም አቅማቸው አነስተኛ ለሆኑ ደንበኞች ለ3 ቀናት የሚቆይ የ$39 አማራጭ እና እስከ 2 ሳምንት የሚያገለግል መደበኛ ስሪት መዘጋጀቱም ተጠቅሷል። በቅርቡ በጥቁር ቀለም ሽያጩ የሚጀምረው ይህ ቲሸርት ወደፊት በሌሎች ቀለሞችም ለገበያ ይቀርባል መባሉ ተዘግቧል። ከ2 ሚሊዮን ብር በላይ የሚገመት የወንዶች አልባሳትን የሰረቁ 6 ግለሰቦች በቁጥጥር ስር ዋሉ። የወንጀል ድርጊቱ የተፈጸመው ሐምሌ 21 ቀን 2018 ዓ.ም ከሌሊቱ 9 ሰዓት በልደታ ክፍለ ከተማ ወረዳ 1 መቻሬ ሜዳ ተብሎ በሚጠራው አካባቢ ነው። ተጠርጣሪዎቹ ደብሩ መለሰ፣ ሞገስ ተካይ፣ ብርሃኑ አያሌው፣ ዘሪሁን በለጠ፣ ሚሊዮን መስፍንና አብዱል ሰላም ነስረዲን የተባሉ ሲሆኑ የሰሌዳ ቁጥር ኮድ 3 ቢ 40762 አዲስ አበባ የሆነ ቢስ ተሽከርካሪ በመጠቀም አንድ የወንዶችን አልባሳት መሸጫ ሱቅ ገንጥለው ገብተዋል። ግምታዊ ዋጋቸው ከ2 ሚሊዮን ብር በላይ የሚወጡ የወንዶች ሱሪ፣ ጫማና ቲሸርቶችን ሰርቀው ሊሰወሩ ሲሉ ድርጊቱን በተመለከቱ ግለሰቦችና በፖሊስ አባላት በቁጥጥር ስር ውለዋል። ፖሊሱ በወቅቱ ተጠርጣሪዎችን በቁጥጥር ስር በዋለበት ወቅት ባደረገው ፍተሻ ከሌሎች ክፍለ ከተሞች ከተሰረቁ የጎማ ጎሚኒ እና የኤሌክትሪክ ማስተላለፊያ ኬብል ጋር በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ የልደታ ክፍለ ከተማ ፖሊስ ዋና መምሪያ ገልጾ ተገቢውን ማስረጃ በማጠናከር ክስ እንደሚመሰርትም አስታውቋል። የክረምት ወቅት እንደመሆኑ መጠን ጨለማና ዝናብን እንደምቹ አጋጣሚ በመጠቀም የሚፈጸሙ ወንጀሎችን ለመከላከል የንግድ ተቋማትም ሆኑ ድርጅት የጥበቃ አቅማቸውን ማጠናከር እንደሚጠበቅባቸውም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ዩክሬን ይቅርታ ስለጠየቀችኝ ጥቃት አልፈጽምባትም ስትል ኢራን አስታወቀች። ዩክሬንን ለመምታት የተያዘውን እቅድ ኢራን ሰርዛለች ሲሉ አንድ ባለስልጣን ተናግረዋል። ከሟቹ የጠቅላይ መሪ አሊ ካሜኒ ወታደራዊ አማካሪ መሆሰን ሬዛይ እንደተናገሩት ኢራን በዩክሬን 3 ቦታዎችን ለመምታት እቅድ ይዛ ነበር። በምዕራባውያኑ የዘመን አቆጣጠር መሰረት ሐምሌ 25 በካስፒያን ባህር ላይ ዩክሬን በኢራን ንብረት ላይ ጥቃት ከፈጸመች በኋላ ይቅርታ መጠየቋን መሆሰን ሬዛይ ለመንግስት ቴሌቪዥን ተናግረዋል። ኢራን የዩክሬን 3 ቦታዎችን ለመምታት የወሰደችውን እርምጃ መሰረዙንም ተናግረዋል። ሬዛይ እንዳሉት የኢራን የጦር ኃይሎች ጥቃቱ ከመቋረጡ በፊት ለድርድር ዝግጅት ማጠናቀቃቸውንም ተናግረዋል። ሬዛይ ኢራን ከፈቀደችው መንገድ ውጪ
በሆርሙዝ የባህር ወሽመጥ በኩል ማንኛውም የባህር መንገድ እንደማትፈቅድም አስጠንቅቀዋል። ህገወጥ መንገድ ለመጠቀም የሚሞክር ማንኛውም ጠላት የባህር ኃይል መርከብ እንደሚመታም ተናግሯል። እንደ ኢራን ባለስልጣናት ገለጻ አንድ የመርከብ አባል በዩክሬን ጥቃት ተገድሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ባለፈው ሳምንት በኢራን መርከብ ላይ የተሰነዘረውን ጥቃት ሆን ተብሎ የተደረገ እንዳልሆነና ኪየቭ ተጨማሪ እርምጃ እንደማትወስድ አረጋግጠዋል ማለታቸውም ይታወሳል። የዛሬ አበይት ዜናዎቻችን እነዚህን ይመስሉ ነበር። ሰላም ቆዩ።